ሰላም ፋሚሊ እንዴት ናችሁ? ድጋሚ ተገናኝተናል ማለት ነው። አሁን በአዲስ ቶፒክ ነው የተገናኘ ነው ማለት ነው። የመጀመሪያው ቪዲዮ በጣም እንደጠቀማችሁ እርግጠኛ ነኝ ማለት ነው። አሪፍ ነገር አተርፋችሁበታል። አሁን በመቀጠል የምንቀጥለው ከረንሲ ፔርስ የሚለውን ቶፒክ ነው ማለት ነው። ብላኪ ነኝ። በስነስርዓት ደብተር ይዛችሁ ምናምን ተከታተሉ ፋሚሊ። ዛሬ በጣም አሪፍ የሆነ ቶፒክ ነው ማለት ነው። ኢንተረስቲንግ የሆነ ቶፒክ ነው ማለት ነው የምናየው። ቀጥታ ወደ ቶፒካችን ስንሄድ ርዕሱ ምንድነው? ከረንሲ ፔር እንለዋለን ማለት ነው። ከረንሲ ፔርስ ዋትስ ከረንሲ ፔር፣ ምን አይነት ነገሮች ናቸው ከረንሲ ፔሮች በሚሉት ዙሪያ ብዙ ነገሮችን እናያለን ማለት ነው። ዛሬ ድብልቅልቁን እናወጣለን ማለት ነው። ዋትስ ከረንሲ ፔር፣ ከረንሲ ፔር ምንድን ነው ስንል ከረንሲ ፔር ኢዝ show the value of one currency compared to the another ማለት ነው። የአንድ ሀገር ከረንሲ ከሌላኛው ሀገር ከረንሲ ጋራ ስናወዳድረው ወይም ኮምፔር ስናደርገው ምን እንለዋለን? ያ ከረንሲ ፔር እንለዋለን ማለት ነው። የአንድ ሀገር መገበያያ ምን እንለዋለን? ከረንሲ እንለዋለን ማለት ነው። የሌላኛውንም ሀገር ምን እንላቸዋለን? ከረንሲ እንላቸዋለን። ሁለቱን ስናወዳድር ከረንሲ ፔር እንላቸዋለን ማለት ነው። ከረንሲ ፔር ይህን ይመስላል ማለት ነው። ስለዚህ የሁለት ሀገር ከረንሲዎችን ስናወዳደር ምን እንላለን? ከረንሲ ፔር እንላለን ማለት ነው። ኤግዛምፕል በምናይበት ሰዓት አሁን ለምሳሌ ዩሮ ዩኤስዲ፣ ዩሮ እና ዩኤስዲን ምን አደረግናቸው? ፔር ስናደርጋቸው ምን ይሰጡናል? ከረንሲ ፔር ይሰጡናል ማለት ነው። እዚህ ጋር በምናይበት ሰዓት ሁለት አይነት ሀሳቦች አሉ ማለት ነው። ከረንሲ ፔር ውስጥ በዩሮ እና በዩኤስዲ ዙሪያ ማለት ነው። የመጀመሪያው ምንድነው? ቤዝ ከረንሲ እና ኮት ከረንሲ በመባል በሁለት እንከፍላቸዋለን ማለት ነው። ቤዝ ከረንሲ የምንለው የምንገዛበት ዋጋ ነው ማለት ነው። የምንገዛበት ዩሮን የምንገዛበት፣ ይሄኛው ደግሞ የምንሸጥበት ዋጋ ኮት ከረንሲ የምንለው ማለት ነው። ዩሮ ዩኤስዲ፣ ዩሮ ኢዝ ቤዝ ከረንሲ ይባላል። ዩኤስዲ ኢዝ ኮት ከረንሲ እንለዋለን ማለት ነው። ኢፍ ዩሮ ዩኤስዲ ኢዝ ኢኳልስ ቱ 1.11 ኢት ሚንስ 1 ዩሮ ስንት ዩኤስዲ ነው ማለት ነው? 1.10 ዩኤስዲ ዶላር ነው የምንለው ማለት ነው። ቤዝ ከረንሲው ማን ነው? ዩሮ ነው። ቤዝ ከረንሲው ዩሮ ነው። ኮት ከረንሲው ደግሞ ዩኤስዲ ነው ማለት ነው። 1 ዩሮ ስንት ዶላር ነው ብለን ስንመነዝረው ማለት ነው። በዚህ መንገድ ነው ማለት ነው ከረንሲ ፔሮችን የምንገልጸው ማለት ነው። እዚህ ጋራ ሁለቱን ነገሮች እንድትይዙልኝ ነው ፈልገው፣ ቤዝ ከረንሲ እና ኮት ከረንሲ የምንላቸውን ነገሮች ማለት ነው። ቤዝ ከረንሲ ምንድነው? 1 ዩሮ ማለት የምንሸጠው ነው ማለት ነው። ይሄኛው ደግሞ የምንሸጥበት ዋጋው ስንት ነው የሚለውን ነገር ነው የሚለይልን ማለት ነው። ስለዚህ ቤዝ ከረንሲ ኤን ኮት ከረንሲ እንለዋለን ማለት ነው። መጀመሪያ ላይ የሚቀመጠው ምንጊዜም ምንድነው? ቤዝ ከረንሲ ነው። ሁለተኛ ላይ ደግሞ ተከትሎት የሚመጣው ኮት ከረንሲ ነው ማለት ነው። ይሄ ነገር ግልጽ ነው ማለት ነው። ጥያቄ ካላችሁ ኮሜንት አድርጉልኝ ማለት ነው ፋሚሊ። ታይፕስ ኦፍ ከረንሲ ፔሮችን እናያለን ማለት ነው። 3 አይነት ታይፕስ ኦፍ ከረንሲ ፔርስ አሉ ማለት ነው። የመጀመሪያው ዘ ሜጀር ከረንሲ ፔር የምንለው ነው። ሁለተኛው ደግሞ ማይነር ከረንሲ ፔር የምንለው ነው። ሶስተኛው ኤግዞቲክ ከረንሲ ፔር ነው ማለት ነው። እያንዳንዱን በደንብ ጥርት አድርገን እናያለን ማለት ነው ፋሚሊ። አሁንም ተከታተሉኝ ማለት ነው። ስለዚህ የመጀመሪያው ከረንሲ ፔር የምንለው ሜጀር ከረንሲ ፔር ነው ማለት ነው። ሜጀር ከረንሲ ፔር ኢዝ ኤ ፎሬክስ ፔር ዛት ኢንክሉድ ዩኤስ ዶላር ኤንድ ዋን ኦፍ ዘ ወርልድ ስትሮንገስት ከረንሲስ ማለት ነው። የመጀመሪያው ዩኤስ ዶላርን የያዘ ነው ማለት ነው። ሜጀር ከረንሲ ፔር የምንለው አንድ ዩኤስ ዶላር እና ሌላኛው ስትሮንገስት ከረንሲ ፔር፣ ስትሮንገስት ከረንሲ ፔር የምንለው በዓለም ውስጥ ስትሮንገስት ከረንሲ ፔሮች የምንላቸውን ፔሮች ደግሞ የያዘ ነው ማለት ነው። ምንጊዜም ኦንሊ ኢንክሉድድ የሚያደርገው ምንድነው? ዩኤስ ዶላርን ግን በውስጡ ይይዛል ማለት ነው። ዩኤስ ዶላርን በውስጡ የሚይዝልንና ሌላ አንድ ከረንሲ ደግሞ ጨምሮ ፔርድ አድርጎ የሚይዝልን ምን እንለዋለን? ሜጀር ከረንሲ ፔር እንለዋለን ማለት ነው። ዚስ ፔርስ አር ዋት ሃይ ትሬዲንግ ቮሊዩም አለው ማለት ነው። ቮሊዩሙ በጣም ሃይ ነው ማለት ነው። በጣም ይንቀሳቀሳል፣ ቮላታይል ነው የምንለው ማለት ነው። ሌላኛው ደግሞ ሎ ስፕሪድ ነው ማለት ነው። ሎ ስፕሪድ አላቸው። በሁለቱ መካከል ስፕሪድ የምንለው በሜጀር በኮት ከረንሲውና በቤዝ ከረንሲውና በኮት ከረንሲው መካከል
ያለ ስፕሪድ የምንለው ወይም ያለችዋ ልዩነት ማለት ነው ያቺ ትርፍ እሱ ምንድነው ሎ ነው ማለት ነው። ሶ ይሄኛው ደግሞ ሎ መሆኑ ደግሞ ሞር ተመራጭ ያደርገዋል ማለት ነው። ሶ ስሙዝ የሆነ ፕራይስ ሙቭመንት አለው ማለት ነው። ስሙዝ ነው ማለት ነው። ማለት የሆነ በጣም ድብልቅልቅ ያለ አይነት ፕራይስ ሙቭመንት የለውም ማለት ነው። ሶ ምቹ የሆነ ፕራይስ ሙቭመንትን ያለው ማለት ነው። ሶ ኢዚ ቴክኒካል አናላይሲስ እንሰራበታለን ማለት ነው። ሶ ለቴክኒካል አናላይሲስ በጣም ኢዚ ነው። ያው አናላይሲሳችንን ለመስራት የምንጠቀማቸው አብዛኞቹ ፔሮች ምንድናቸው? ሜጀር ከረንሲ ፔር ናቸው ማለት ነው። ሶ ሜጀር ከረንሲ ፔሮች ያው ሞስት ተመራጮች ናቸው ማለት ነው። ምክንያቱም ኢዚ የሆነ ቴክኒካል አናላይሲስ ስለሚፈልጉ ማለት ነው። ሌላኛው ደግሞ ምንድነው ሜጀር ከረንሲ ፔሮች ኤግዛምፕላቸውን በምናይበት ሰዓት ምንድነው ሜጀር ከረንሲ ፔር መጀመሪያ እንዳለው ዩሮ ዩኤስዲ ዶላርን ምንድነው የያዘ ነው ማለት ሶ እዚህ ጋር አሁን ለምሳሌ በምናይበት ሰዓት ዩሮ ዩኤስዲ ዩሮና ዩኤስ ዶላሮችን የያዘ ማለት ነው። ሶ ይሄኛው ምንድነው ሜጀር ከረንሲ ነው። ምክንያቱም ሜጀር ከረንሲ የሆነበት ምክንያት ምንድነው ዩኤስዲን ይዟል ማለት ነው። ሶ ሌላኛው ደግሞ ጂቢፒ ዩኤስዲ ብሪቲሽ ፓውንድ እና ዩኤስ ዶላርን አንድ ላይ ስናደርጋቸው ማለት ነው። ሌላኛው ደግሞ ዩኤስ ዶላር ከጃፓኒዝ የን JPY የምንለው ጃፓኒዝ የን የምንለው ነው ማለት ነው። ሶ USD CHF የምንለው ደግሞ ዩኤስ ዶላር ከስዊስ ፍራንክ ነው ማለት ነው። AUD USD አውስትራሊያን ዶላር ከዩኤስ ዶላር ማለት ነው። USD ካድ የምንለው ደግሞ ዩኤስ ዶላር ከካናዲያን ዶላር ላይ ፔር ሲሆን ማለት ነው። ሶ ሜጀር የምንለው ምንድነው የሆነ ፔራውን ተሰጥቷችሁ ይሄ ሜጀር ነው ወይስ ኤግዞቲክ ነው ወይስ ማይነር ነው በምትባሉበት ሰዓት ምንድነው USD ካለው ምንድነው ሜጀር ነው ማለት ነው። ሶ እዚህ ጋር እንዳለ USD ያላችሁ ሶ ሜጀር ከረንሲ ፔር እንለዋለን ማለት ነው። ሶ ሜጀር ከረንሲ ፔር ባጭሩ ይሄን ይመስላል ማለት ነው። ሶ ሌላኛው ደግሞ ማይነር ከረንሲ ፔር የምንለው ነው ማለት ነው። ማይነር ከረንሲ ፔር ምንድነው ስንል ማይነር ከረንሲ ፔር is a forex pair that does not include the US dollar ማለት ነው። ሶ ዩኤስ ዶላርን ምን አያደርጉም ኢንክሉድ አያደርጉም ማለት ነው። አያጠቃልሉትም ማለት ነው። ሶ ዩኤስ ዶላር ውስጡ ካላቸው ማይነር ከረንሲ ፔር አይደለም ማለት ነው። ሶ ከሜጀር ጋር ምንድነው ተቃራኒ ነው ማለት ነው። ሶ እነዚህ ፔሮች ምንድናቸው አለን? ኖ ዩኤስዲ ኢንቮልቭድ ዩኤስዲ ዶላርን ምን አያደርጉም ፔር አድርገው አንድ ላይ አይመጡም ማለት ነው። ሶ ሚዲየም ትሬዲንግ ቮሊዩም ነው ያለው። ያው ሚዲየም ነው ትሬዲንግ ቮሊዩሙ ያው መካከለኛ ነው። ሌላኛው ደግሞ ሃይ ስፕሪድ ዛን ሜጀርስ ዘ ሜጀር ከረንሲ ፔሮች ከሜጀር ከረንሲ ፔሮች ሜጀር ከረንሲ ፔሮች ሎ ስፕሪድ ናቸው። ሶ እነዚህ ደግሞ ሞስት ተመራጭ ያደርጋቸዋል ማለት ነው። ከነዚህ አንጻር ደግሞ ማይነሮች ምንድናቸው ሃይ የሆነ ስፕሪድ አላቸው ማለት ነው ከሜጀሮች አንጻር። ሌላኛው ደግሞ ፋስት የሆነ ፕራይስ ሙቭመንት አለው። ጀስት ፋስት የሆነ ፕራይስ ሙቭመንት ሲኖረው ምንድነው ጥቅሙና ጉዳቱ? ጥቅም ኦልሬዲ ሊኖር ይችላል። ያው ወደኛ አቅጣጫ ፕራይስ ሙቭ እያደረገ ከሆነ ቶሎ ቲፒያችንን ሊነካ ይችላል። ነገር ግን አት ኦፖዚት ሳይድ በሚሄድበት ሰዓት ስቶፕ ሎሳችንን ቶሎ ሃንት የመደረግ ፕሮባቢሊቲያችን ሰፊ ነው ማለት ነው። ሶ ፕራይስ ሙቭመንቱ ፋስት ነው ማለት ነው። ሶ ሞር ቮላታይል ነው ማለት ነው። ሶ ፕራይስ ሙቭመንቱ ፋስት ሆነ ማለት ምንድነው ሞር ቮላታይል ነው ማለት ነው። ሶ ማኒፑሌት ለመደረግም ቅርብ ነን ማለት ነው። ሌላኛው ደግሞ ኤግዛምፕሎቹን በምናይበት ሰዓት ኤግዛምፕልስ ኦፍ ማይነር ከረንሲ ፔር ሶ ሜጀር ያልኩት ተሳስቼን ይቅርታ። ሶ ዘ ማይነር ከረንሲ ፔር በምናያቸው ጊዜ ኢሮ ጂፒፒ ሶ ዩሮ እና ብሪቲሽ ፓውንድ ማለት ነው። ሶ ከዩኤስዲ ውጪ ያሉትን ማለት ነው። ሶ ሌላኛው ደግሞ ኢሮ JPY ኢሮ ኤንድ ጃፓኒዝ የን የምንለው ነው ማለት ነው። ሶ ሌላኛው ደግሞ JPY ብሪቲሽ ፓውንድ ከጃፓኒዝ የን AUD JPY አውስትራሊያን ዶላር ከጃፓኒዝ የን የምንላቸው ናቸው። ሶ ማይነር ከረንሲ ፔር የምንለው ዩኤስዲ ኢንቮልቭድ የሚያደርጉ ናቸው። ኖት ኢንቮልቭድ ማለት ነው የማያጠቃልሉ ናቸው። ከዛ ውጭ ያሉት ምንድናቸው? ዘ ማይነር ከረንሲ ፔር የምንላቸው ናቸው። ነገር ግን እነዚህ ምንድናቸው? እዚህ ጋራ ሜጀር ከረንሲ ፔር ላይ ያልናቸው ዘ ወርልድ ስትሮንገስት ከረንሲ ፔሮችን አንድ ላይ የሚያደርጉ ናቸው ማለት ነው። ሶ ማይነር ከረንሲ ፔር የምንላቸው እነዚህ ስትሮንገስት የሆኑ ፔሮች ናቸው ማለት ነው። ሶ ሶስተኛው ደግሞ ኤግዞቲክ ከረንሲ ፔር የምንለው ነው ማለት ነው። ኤግዞቲክ ከረንሲ ፔር የምንለው is a forex pair that include what one major currency and one
ከረንሲ ፍሮም ዴቨሎፒንግ ኦር ኢመርጂንግ ካንትሪ ማለት ነው። ሶ እነዚህ እያደጉ ያሉ ካንትሪዎችን አሉ አይደለ? ሶ እያደጉ ያሉትን ካንትሪዎች ዋን ኤንድ ዘ ሜጀር ከረንሲ የምንላቸው ዩሮ አለ፣ ዩኤስዲ አለ፣ ጄፒፒ አለ፣ ጄፒዋይ አለ። እነዚህ ሁለቱ ጋር ማይነር ከረንሲዎች እና ሜጀር ከረንሲ ላይ የጠቀስናቸውን ፔሮች ማለት ነው። ሶ እነሱንና እያደጉ ያሉትን ሀገራቶች ከረንሲ ፔር አንድ ላይ ፔር ሲያደርግልን ኤግዞቲክ ከረንሲ ፔር የምንላቸው ናቸው ማለት ነው። ሶ ኤግዞቲክ ፔርስ አር ሃይ ሪስክ ኤንድ ኖት ቢግነር ፍሬንድሊ ማለት ነው። ሶ ሀይ የሆኑ ምንድናቸው ሪስክ አላቸው ማለት ነው። ምክንያቱም እዚህ ጋራ የሆነበት ምክንያት ደግሞ እነዚህ ፔሮች ምንድናቸው ቬሪ ሃይ ስፕሪድ አለው። ስፕሪድ በሚኖርበት ሰዓት ደግሞ ያው እኛ ሞር ትርፋችንን የምናገኝበት ነገር እየጠበበ ይመጣል ማለት ነው። ሌላኛው ደግሞ ሎ ሊኩዊዲቲ ያለው፣ ስለ ሊኩዊዲቲ እናያለን። ብቻ ሎ ሊኩዊዲቲ ነው ያላቸው ማለት ነው። ሌላኛው ደግሞ ሰነሊ ስትሮንገስት የሆነ ሙቭ ነው ያለው ማለት በቃ ሳይታሰብ ምናምን ሊያደርጉ ይችላል ማለት ነው። ሳይታሰብ ስቶፕ ሎስ ይነካል ምናምን ብቻ በጣም ሃይ ቬሪ ሃይ ኤክስትሪም ሃይ የሆነ ሙቭመንት ነው ያለው ማለት ነው። ስለዚህ ኤግዞቲክ ከረንሲ ፔር የምንለው ይሄ ነው ማለት ነው። ሶ ኤግዛምፕላቸውን በምናይበት ሰዓት ዩኤስዲ ዜድኤአር የምንለው ዩኤስ ዶላር ከሳውዝ አፍሪካን ራንድ፣ እነዚህ ምንድናቸው ገና በማደግ ላይ ያሉ ናቸው። ዩኤስ ደግሞ ምንድናቸው ሜጀር ከረንሲ የምንላቸው ናቸው። ሶ ዩሮ እና ቱርኪሽ ሊራ፣ ሌላኛው ደግሞ ዩኤስዲ ኤምኤክስኤን ዩኤስ ዶላር ከሜክሲካን፣ ሌላኛው ደግሞ ዩኤስ ኢጂፒ ዩኤስ ዶላር ከኢጂፕቲያን ፓውንድ፣ ዩኤስዲ ዶላር ከኢንዲያን ሩፒ። ከነዚህ ጋር ከሚያድጉ ሀገሮች ጋር ፔር የሚያደርግ ሲሆን ምንድን እንለዋለን ኤግዞቲክ ከረንሲ ፔር እንለዋለን ማለት ነው። ሶ ስለዚህ እንደ ትሬደር ያው 3 አይነት ፔሮችን አይተናል ማለት ነው። ስለዚህ ከነዚህ ፔሮች ውስጥ ደግሞ ያው ከነዚህ ከ3ቱ ፔሮች ውስጥ ሞር ለትሬደር ቤስት የምንላቸውን እነዚህ 2ቱን ፔሮች አምጥተናል ማለት ነው። ሶ ቤስት ፔር ፎር ቢግነር ማለት ነው። ፎር ቢግነር ብቻ ሳይሆን ፎር ትሬደር ኤኒ ትሬደር ቤስት ፔር የምንላቸው በሁሉም ትሬደሮች ተመራጭ የሚሆኑት ቤስት ፔር የምንላቸው ዩሮ ዩኤስዲ እና ጄፒፒ ዩኤስዲ ናቸው ማለት ነው። ሶ እነዚህ ምንድን ናቸው ማለት ነው? ምን ፔር ናቸው? ሜጀር ናቸው፣ ኤግዞቲክ ናቸው ወይስ ማይነር ናቸው? ዋት ኢዝ ሜጀር ናቸው ማለት ነው። ምክንያቱስ ምንድነው? ዩኤስዲን ምን አድርጓል? ኮንክሉድ አድርጓል ማለት ነው። ሶ እነዚህ ምንድናቸው? በጣም ተመራጭ የሆኑ ቤስት ፔር የምንላቸው ናቸው ማለት ነው። ሶ ይህን ይመስላል ማለት ነው ጋይስ። ስለዚህ ያው አሪፍ ነገር እንደያዛችሁ አውቃለሁ፣ እንደተረዳችሁ እርግጠኛ ነኝ ማለት ነው። ሶ በሚቀጥለው በአሪፍ ቶፒክ እንመጣለን ማለት ነው ጋይስ። ሰብስክራይብ በማድረግ ሌሎች ነገሮችን ምናምን እንድለቅ እናንተም እንድታበረታቱ ይፈልጋለሁ ማለት ነው። ሶ ሼር አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። ሶ ቴንኪዩ፣ አመሰግናለሁ ኤቭሪዋን።